አንተ እግዚአብሔር አለው በማጥፋት ላይ ጎበዝ አይደለም አለው። ገላለሁ ብለህ ሐሳብ ትቀይራለህ፣ አጠፋለሁ ብለህ ሐሳብ ትቀይራለህ። አንተ ሐሳብ ማትቀይረው አከብራለሁ ካልክ ሐሳብ አትቀይርም። እግዚአብሔር ዮናስን ወደ ነነዌ ሂድ ሲለው ሰውየው ወደ ነነዌ አልሄደም፣ ወደ ተርሴስ ነው የሚሄደው። ለምን ሲለው እግዚአብሔር አንድ ነገር ነው ያለው፣ የነነዌን ሕዝብ እግዚአብሔር በ3 ቀን አጠፋለሁ በለና ትንቢትን ነገር ሲለው አይ እኔ ወደ ነነዌ አልሄድም፣ ወደ ተርሴስ ነው የሚሄደው። ለምንድነው እሱ ወደ ነነዌ ማትሄደው? እኔ እኮ ወደ ነነዌ እንድትሄድ ነው የላኩ ሲለው አንተ እግዚአብሔር አለው በማጥፋት ላይ ጎበዝ አይደለም አለው። ገላለሁ ብለህ ሐሳብ ትቀይራለህ፣ አጠፋለሁ ብለህ ሐሳብ ትቀይራለህ። አንተ ሐሳብ ማትቀይረው አከብራለሁ ካልክ ሐሳብ አትቀይርም። ሰው አደርግሃለሁ ለትውልድ በረከት አደርግሃለሁ ካልክ ሐሳብ አትቀይርም ብሎ ሰውዬው ወዴት ሄደ? ወደ ተርሴስ ሄደ። በጣም የገረመኝ አንድ ነገር ነው፣ እቺን ተናግሬ ነው የምጨርሰው። አንድ ጊዜ እግዚአብሔር ወደ ነብዩ መጣና ምን አለው? ለወደ ንጉሱ ሂድና ከዚህ ከተኛበት አልጋ ላይ ሳትነሳ ትሞታለህ በለና ትንቢት ንገረው አለው። ሰውዬው ኦሬዲ ነብዩ ለንጉሱ ሄዶ ሲሄድ ደግሞ ንጉሱን ተኝቶ ነው ያገኘው። ከዚህ ከተኛበት አልጋ ላይ ሳትወርድ እግዚአብሔር ትሞታለህ ብሎሃል ብሎ ትንቢቱን ተናግሮ ነብዩ ጨርሻለሁ ብሎ ወጥቶ ሄደ። ሰውዬው ወዲያው ተነሳና ተንበረከከና እግዚአብሔር ሆይ አስታውስ እንጂ አለ። ያኔ በልጅነቴ ላንተ የኖርኩበትን ዘመን አስታውስ፣ ያኔ በሕፃንነቴ አንተን ያገለገልኩበትን የዛሬው መውደቄን አትይ ሲለው እግዚአብሔር ነብዩን መንገድ ላይ ቀደመውና ሐሳብ ቀይሬያለሁ አለ። ሌላ እንደገና 15 ዓመት ትገዛለህ ብለዋል። ስለዚህ እግዚአብሔር እንደ ዮናስ አንድ ዕድል እንዲሰጠኝ ታሪኩን ሙሉን ባወራችሁ በጣም ሰፊ ነው። መጨረሻ ላይ ግን ዮናስ ሄዶ መርከቢቷ ላይ ወጥቶ መርከቢቷ ተናወጠች፣ ግራ ገባ፣ ሼክ አረገች። ካፒቴኑ ግራ ገባው። ይሄ የመርከቤ ባህሪ አይደለም ማለት እዚህ ባህር ላይ ብዙ ዓመት ሰርቻለሁ፣ እንደዚህ አይነት ነገር አይቻላውቅም ማለት። ከዛ በኋላ መጨረሻ ላይ እጣ ተጣጣሉ። ዮናስን ቀሰቀሱት። እጣ ሲጣጣሉ ሰውየው አልነበረም። ሰዎቹ ያላቸውን ነገር ሁሉ ጥለው ጨርሰዋል። ከዛ መጨረሻ ላይ ግራ ገብቷቸው ከኛ መካከል እግዚአብሔርን የበደለ ሰው አለ እጣ እንጣጣል ብለው እጣ ሊጣጣሉ ሲሉ አንድ ሰው ጎደል። ከዛ ማን ነው እሱ ብለው ሲፈልጉ መርከቢቷን ውሃ በደንብ ሊያገኛት ከሚችልበት ከታችኛው ክፍል ዮናስ ተኝቷል። ደነገጡ። ይሄ ሁሉ ሲሆን የት ሄደሃል ብለው ቀሰቀሱት። ምንድነው ሲል መርከቢቷ ተናወጠች ሲሉት ከዛ ተዋላቸው እጣ ተጣጣሉ አላቸው። ቀና ብሎ ወደ ሰማይ ተመለከተና አንተ እግዚአብሔር ሆይ አለው እዚህ ድረስ ተከተለ ይመታሃል አሉ። ባለመታዘዝ ውስጥ ሞኜ ተከተለ ይመታ፣ በውድቀት ውስጥ ሞኜ ተከተለ ይመታ። ስለዚህ ስፔሻሊ አገልጋዮች እዚህ ውስጥ ትኖራላችሁ። ትናንትና እግዚአብሔር በህይወታችሁ የተጠቀመባችሁ ግን ተደናቅፋችሁ በተለያየ ምክንያት እግዚአብሔር የገባላችሁን ኪዳን የጣላችሁ የመሰላችሁ ሰዎች እመኑ፣ እግዚአብሔር ምስክሬ ነው እላችኋለሁ። አሁን ያላችሁበት ቦታ ድረስ እግዚአብሔር ተከትሏችሁ መጥቷል። ባለመታዘዛችሁ ምክንያት በበደላችሁ ምክንያት እግዚአብሔር ሐሳብ የሚቀይር አምላክ አይደለም። ቀድሚያ ሲናገርም ራሱን ተማምኖ ነው የተናገረው። ያንተን ጠንካራነት አይቶ አይደል። እና በጣም ገረመኝ። ለካ መርከቢቷን የከበዳት ኮንቲነሩ ሳፉ አይደለም፣ ዮናስ ነው የከበዳት። ዮናስ ደግሞ ፊዚካሊ አይደለም የከበዳት፣ ዮናስ ውስጥ ያለው እግዚአብሔር ኪዳን